እናንተ መጀመሪያ ራሳችሁን አስተዋውቁኝና ከዛ ወደ አንዳንድ ጥያቄዎች እንገባለን። መጀመሪያ ካንቺ ልጀምር። ስምሽ ነው? ቦንቱ ታደሰ። ስንተኛ ክፍል ተማሪ? 10። ከምን ትምህርት ቤት ነው? መነን። እሺ ሲቲ ኮሌጅ እባላለሁ 11ኛ ክፍል መነን። ናርዶስ ታከለ እባላለሁ ቲጊመን 12ኛ ክፍል ተማሪ ነኝ። and debate ለማድረግ ነው የመጣሁት። መነን ቲጊመን። እሺ ያው ዛሬ ያው ምንም እንኳን ከአቅም በላይ የሆነ ነገር ቢሆንም ኔቲቪቲ ትምህርት ቤት በመጨረሻው ዊዝድሮ እንዳረጉ ነግሮናልና ያው ትንሽ ዲስአፖይንቲንግ ነው። ግን ምን እንደተሰማችሁና ለውድድሩ ካረጋችሁት ነገር አንፃር ምን አይነት ስሜት እንደፈጠረባችሁ ትንሽ ብትነግሩኝ። ኦኬ እሺ፣ ማሸነፋችን ደስ ይላል፣ ግን it's not that ደስ የሚል ነገር cuz ተወዳድረን አይደለም ያሸነፍ ነው እና ደግሞ there's this like night ያሳለፍነው የተዘጋጀን ምናምን ነገር discussing, so it's kind of disappointing band side ግን በቃ little bit ደስ ይላል። እሺ ሶ ያው እንደተዘጋጃችሁ ደግሞ በጣም ያስተውቃል። የሆነ ፔፐሮች ምናምን ይዛችሁ ስገቡ ይቻችኋልና እንትን ከዝግጅታችሁ አንፃር ውድድሩን እንደምታሸንፉት ምን ያህል እርግጠኛ ነበራችሁ? በፐርሰንት ለማስቀመጥ ከቻላችሁ ስንት ሰጡታላችሁ የሚለው ነው። ዳንቺ ልምጣ። ኦኬ እሺ፣ በርግጥ I was a bit nervous ነበርን። ከሌላ ትምህርት ቤት ጋር ተወዳድሬ አላቅም እኔ personally ማለት ነው። so እኔ እንጃ because I expected the nativities to be a lot. So yeah, fairly I should say maybe 60% ነገር። እሺ ለመጀመሪያ ጊዜ 60% የሚል ተገኘ። ከዚህ በፊት የነበሩ ተከራካሪዎች 199 እያሉ አስቸግረው ነበር። እሺ ቀጣይ ወደ አንቺ ልምጣና ውድድሩን ያው ከተነገራችሁ ትንሽ ቆየት ብሏልና ያው በመሃል ምናምን ያጋጠማችሁ ቻሌንጅ ካለ እሱን ትንሽ ብትነግሪንና ያው በዝግጅታችሁ ደግሞ አስተማሪያችሁም ርዕሰ መምህራችሁም እያገዛችሁ እንደነበረ ያው መናገር እንችላለንና ስለሱ ትንሽ ነገር ብትነግሪንና ማመስገን የምትፈልጉት ሰው ካለ ጠቅለለሽ እንድታመሰግኝ። እሺ የተነገረ ነው የሆነ ትንሽ ቆየት ብሏል። በመሃል ሌሎች እንደ 12ኛ ክፍልም ፐርሰናሊ ክላስ አለ፣ ከዛ ኩዊዝ ምናምን ነገር ነበረ። በጣም ዲቤቱ ላይ በጣም ፎከስ እያደረግን አልነበረም። ነገር ግን ከዚህ በፊትም አልፎ እንትን ፖይንት እያስቀመጥ ምናምን ነገር ስለነበር በየአጋጣሚው ጥሩ እንትን ነበረ። ዝግጅታችንም ጥሩ ነበረ እና በዚህ አጋጣሚ አስተማሪዎቻችን በጣም ተባብረውናል። ለምሳሌ እንዴት እንትን እንደምን አይዲያችን እንዴት ፖይንት አውት እንደምናደርግ ፍሬምወርኮች ምናምን ነገር ሲሰጠን ነበረ and በጣም helpful ነበር። they were very supportive እና so በማለፋችን ደስ ብሎናል። confidence, we do have confidence and 100% ለማለት እንትን እንዳይሆን hypocrisy እንዳይሆን, but it was very we're confident በራሳችን ዝግጅት። so የኛ ጥረት ስለሆነ እዛው ዲቤቲንግ ግራውንድ ላይ ስለሆነ የሚወሰነው እንትን ማለታችን የማሸነፍ አለማሸነፋችን እና what we know is that we have prepared well and we could perform well, so yeah, we would have won anyway ለማለት ነው። thank you። እሺ ሶ አሪፍ ኢንተርቪው ነበረ። ግን እንደ አንድ ነገር ለመጨመር ቀጣይ ሲመጡ ከክሩዝ ትምህርት ቤት ጋር ነው የምትወዳደሩትና ክሩዝ ትምህርት ቤቶች ደግሞ ከዚህ በፊት ከሂልሳይድ ጋር ተወዳድረው አሪፍ ፐርፎርማንስ አሳይተው በእኔ በኩል በጣም አሪፍ ሆኖ አልፈዋልና ያው ከነሱ ጋር ነው የምትወዳደሩትና ያው አድቫንቴጁ ለእናንተ ነው፣ ምክንያቱም ርዕሱ ቀድሞ የተነገራችሁ እናንተ ስለሆናችሁና ኦልሬዲም ስለተዘጋጃችሁበት። ግን ያው ከነሱ ጋር ለምትወዳደሩት ውድድር ምን ያህል እንደምታሸንፉ እርግጠኛ ናችሁ? Okay, should I say 100 ወይ 99? ምረጥ። 100 good luck ብያችኋለሁ። እሺ ያው እሺ እንደዛ ከሆነ እናያለን። ቀጣይ ሳምንት የምናየው ይሆናል። ያው ከቀጣይ ሳምንት አሁን እንደምናረጋቸው ዲቤቶች በትክክል ተዘጋጅተን እንመጣለን። እነሱም ተዘጋጅተው ይመጣሉ እና ለዛሬው በዛሬ ዕለት ስለተፈጠረው ነገር በጣም ይቅርታ ልጠይቅ በኔቲቪቲ ስም እኔ ይቅርታ ልጠይቅ በጣም እፈልጋለሁ።